አይዞሽ 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 አንተ አገዝ ቢኒ እንዳጥልሽ ሳይሳውን ይዶ እንዴት ነው ድካም 777 ደረጃ እየወጣን ነው እንግዲህ ያንበርቹ ተራራን ተከታተሉ እኔ ጌታ እንዳክመኛል ጋይስ እዩት ሰው ያጋጥመናል እጅ ለእጅ ተያይዘው ተደጋግፈው ብታዩ ይሄ የምንወጣው ደረጃ አሪፍ ነው ቆንጆ ነው በጣም ተመቸ ቤታ አንቺስ ቤታ ባላ ወርቅሽ ላከኝ ደከመ አጠገቤ አብረን ነው የምንተኛው ላከኝ ሰላም ነው ማለት ዮኒ ይቅርታ ላከኝ ነው እሺ ላከኝ እንሂድ ነይ ላከኝ ደክሞታል አይደል ቢኒ ደግሞ ዘጋ ተዘርሯል ቢኒ እዚህ ጋር ሆነ ወደ ከተማው ሰላም ነው እንዴት ነው ሰላም ነው ያ ሰላም ብያለሁ የኢቱ ፋሚሊዎችን ሰላም በላቸው ሰላም ላይ ፎርማን ሰላም ብያለሁ ቆይ ምንድነው እስኪ አውሩ ስለ የት ናችሁ አሁን 777 አንበርቾ የሚባል ቦታ ነን ያለነው ደስ ይላል ጋይስ ግን ይደክማል እዚህ ጋር ያደክማል ግን ደግሞ የሆነ ደግሞ ጀግንነት ስሜት ይሰማናል አዎ መጣችሁ ማታቁ ሰዎች ካላችሁ ኑና ይሄ ስሜት የመጣ ሰው ብቻ ነው በቪዲዮ ሊገባችሁ አይችልም መጣችሁ ፊል ስታረጉት ብቻ ስትሄዱበት ብቻ ነው የሚገባችሁና ያንበሳነት ስሜት ነው የሚሰማችሁ በነገራችን ዞቢቾ ለምነግራችሁ አላውቅም በጣም ደስ የሚል ቦታ በተለይ ደግሞ እንደኔ በባዶ እግር ደግሞ ሌላ ልዩ ጣዕም አለው ያ አንዳንድ ሰው ሚኒንግ የማይገባው አለ እንደዚህ አይነት ነገር አይገባውምና ቦታ ላይ ሆናችሁ ነው የምትረዱት እንደዚህ አይነት ጫካ ቦታ እንደዚህ አይነት ውብ ቦታ ሀገራችን አላት ከዱባይ በላይ ከስንት ሀገር በላይ ሀገራችን እንደዚህ አይነት ቦታ አላት እኔ ራሴ ዛሬ ነው ያየሁት ቢኒ አመሰግናለሁ እዚህ ስለመጣህ ምንም አይደለም በጣም ደስ ብሎኛል ግማሽ ላይ ስደርስ ነው ዩቲዩብ መስራት ያሰብኩት ጋይስ ሳስበው እናንተ ማየት አለባችሁ ቦታውን ደግሞ ሜንሽን አደርጋችኋለሁ ከኮሜንት በሴንትራል ኢትዮጵያ ወይም ደግሞ በምዕራብ ኢትዮጵያ ማዕከላዊ ኦኬ በማዕከላዊ ኢትዮጵያ በከምባታ ዞን ዱራሜ ከተማ ሀምበሪቾ 777 በአፍሪካ አንደኛ በዓለም ደግሞ 7ኛ የሆነውን ተፈጥሯዊ ብቻ አይደለም ትልቴ ሰው ሰራሽ ነው ግን ለዘመናት ለዘላለም የሚኖር ትልቅ ቅርስ የተቀመጠበት የሚደንቅ ቦታ ነው እየመጣችሁ ጎብኙ ኮሜንት ላይም አስቀምጡልን ያ አሜን በጣም ደስ የሚል እስቲ ልክፋታ ፑሽ ሚ ይሄ ሙሳዳው ብሮ ሄዱ ወጣ ፑሽ ላይ አንቺ ሂጂ ታርጊ ድንቅ ነገር ነው እና ኖ ጋይስ ኖ በኋላ ሌላ አለ ባይዘው አሁን ቀርጸኝ በጣም ተናምታ ነው ቀርጸኝ አሁን አመቶ 17 ደረጃ ወጣና ወይኔ ሊሊ ቢኒት ላገኝት ሂድ ስንመለስ ግን ታዩታላችሁ ግን በጣም ደስ ይላል ጌታ እንዳይሽ ልጁ ጌታ እንዴት አየሽ የመጀመሪያ አይደለም ነው ሁለተኛ እንዴት ነው ደስ አይልም በጣም ጌታ እኔ በጣም ነው የወደድኩት እኔ እነዚህ አገራችን ውስጥ እንደዚህ አይነት ቦታ አለ ብዬ አስቤ አላውቅምና እኔ እንጃ በጣም በኢትዮጵያ አንደኛ መሆን ያለበት ቦታ ነው ብዬ ነው የማስበው እየመጣችሁላችሁ ጎብኙ ትንሽ ቀረንስ ትንሽ ቀረንስ 467 ኪሎ እንዴ
ንዴት ያለባችሁ ስቃይ ያለባችሁ መጣችሁ እዚህ ያጭው ነው ብታይ በጣም ነው የምጮው። በአመት አንዴ እየመጣችሁ እኔ ግን በወድ ላደርገው ነው ሀሳብ ነው። ግን እንደኔና እንደሌሉ አይነት ወፍራምቶ እንዳትመጡ ትሞታላችሁ። ስቀልኝ በጣም ደስ ይላል። በጣም ፈታ የምትሉበት ይሄ ነው። ከዛ ከዚህ ስንወጣ ደግሞ ስለዋን ይባላል አይደል? ከዛ ስሜት ነው ከዚህ የከተማው ሰው እንደተቀበለች ነው ፍቅራቸው እንዴት ነው ትችላላችሁ? ትንሽ እያለከለኩ ነው እንግዲህ። ይደረግ ትንሽ ስለ ፍቅራቸው ደግሞ እንበላቸው። እሺ እንዴት ነበር አቀባበላቸው? ተመስተሻላ? የከምባታ ሰዎች በጣም ፍቅር ናቸው። በኢየሱስም ሕፃን ትንሽ ትልቅ ሁላ በቃ ከተማ ውስጥ ያሉ ሰዎች እንዴት እንደተቀበሉ እኔ ነኝ የማውቀው። በጣም ፍቅር ናቸው። እናመሰግናለን። እንወዳቸዋለን። እናመሰግናለን። ደግሞ እቺ ሀገር አብነትን የመሰሉ ሀብት አላቸው። ማስተርን የመሰለ ሀብት አላቸው። በጣም ትልቅ ሀብት ነው እሱ። በቃ ለዚህ ከተማም ለኛ ሀገር ራሱ ለኢትዮጵያ ብሔር የማይመርጥ ሃይማኖት የማይመርጥ ደግ ኩሩ ልጆቹን የሚወድ ሌላ ሰው የሚወድ በጣም ደግ ሰው ነውና በጣም እናመሰግናለን። ያው እዚህ ጋር የጋበዘን እሱ ነው። እንደዚህ አይነት ውብ ቦታ እንዳይ ያደረገኝ አብነት ነው። እድሜና ጤና ይስጥ። እንወድሃለን ማስተርዬ። ዮኒ ምን ተሰማክ እዚህ ስለደረስክ? ላከኝ እያለ ነው ማለት ወደ ሀገሬ መጥቼ ያየሁት ድንቅ ቦታ ነው። በጣም ከአሜሪካ ነው። ኦ ማይ ጋድ ይሄ ምርጥ ዲያስፖራችን ነው ጋይስ። ላከኝና ምርጥ ጓደኛችን ነው። እንወዳለን። ሚስጥር ላውራ እንዴ? አይ አላወራም። ጋይስ ይሁት እንዴት እንደሚያምር በኢየሱስ ክርስቶስ ስንወርድ ደግሞ ያለውን እንትን ነግራችኋል፣ ግን እስከ መጨረሻው ተከታተሉት። አዩት ሲያምር ደከመሽ ታጣቢ አሪፍ ነው። ጸጉርሽ ፓይስትራሽ ተበላሽ ጋይስ በጣም ደስ ይላል። ጌታ እንዴት እንደምነግራችሁ አላውቅም። በኢየሱስም ነይ እኔ ኧረ እኔ ሊያዝሽ ከፈለሽ ጋይስ ሲዝ አሁን እዚህ ጋር ደርሰናል። ኢየሱስ ጌታ ነው። 77 ነው የሚቀረው። እዩት ጋይስ በእናታችሁ እና እንዴት አየሽ? ስንት ላይ ደረስ ነው? አሁን የደረስነው ያው እዚህ ጋር 477 መጨረሻው ላይ እየደረስን ነው። አንቺያ ለመጀመሪያው ጊዜ ነው የምትወጣው ለገና እና በጣም ጀግና ናት። በጣም ሶጣ ታይ ስሜን አታጥፊው ልጁ በጣም ይሁት ፊል ታደርጉበታላችሁ። በጣም አንቺ በጣም ደስ የሚል ቦታ ነው። ሁላችሁም ነው ዋንትያም መታለች። ዋንትያም በጣም ነው የምንወዳት። ሀገራችንን ስለጎበኘሻት በጣም እናመሰግናለን። እንወድሻለን። እኛ ነሽ በጣም በርቺ እና ሁላችሁም መታችሁ ጎብኙ፣ ቦታ ጎብኙ እንላለን። እንወዳችኋለን። እስከምታ ሜሮን ተያዳችኋለን። አንተ እየደረስን ነው ጋይስ። ነው 767 ነው። እዛች ጋር ጎበዞች ሆነናል። ሊድም ደርሳለች። አሁን ስጮው እንደዚህ ደስ ይላል። እዛ ጋር መኪና እየመጣ ነው። አሳያችሁ
ያቸው አይሁት እስቲ ከተማው ጋይስ ጸጥታውን ይሁት እኔ እዚህ ቤቴ እዚህ ቢሆን ቀን በቀን ነው እዚህ የምወጣው ጋይስ እውነቴን ነው የምላችሁ አይደለ ቀን በቀን አንወጣም እዚህ ነው ኧረ እንወጣለን ሰውነታችን እንዴት እንደሚያምር አስቢ ከዚህ በኋላ ይሄን ስፖርት እየሰራ እዚህ እዛ ጋር ኩሻፕ እንሰራለን ድንጋዩን እንለቅማለን ማናረገው ነገር የለም አዎ በጣም ብዙ ነገር ነው ሲጀምር እዚህ ነው የምንኖረው እዛ ጋር ማለት ነው እና ወሰደ አሩታም ጫማችን ነው ልክ ንገርስ ነው ያላቆም አንተን አንድ ቀን ቀርጽሃለሁ እዩት ጋይስ እንደሚያምር ስጦታዬ ነው አይጣስ እኔም ያዙረኝ አንቺ አጣውት ይወጣ ነው እኔ ጫማችን እሺ ከምን ካስተበበሱ የሽንሽጮ አረ በቃ ተራራ ዞረ እንዴ ተጨታችሁ በጣም ነው ታሳፍሩት እሺ በጣም ነይ አንደላ ሳይቆኝ እሺ እንንታ አስበላችሁ አይ ቆይ እየቀረስኩ ነው ችግር የለም አይ ወስዷል አሞራስቶ ስጋ አለው ውስጡ በኔ እንዴ ወደ ኋላ ከሄድሽ እኮ እዛ አንድ ቁጥር ላይ ነው የምትገኘው ጌታም በል እንዴ ጣራ ላይ እኮ ነው ያለሽው ኧረ አንድ ቁጥር አልኩኝ ሁለት ቁጥር ነው የምወጣው እና ላከኝ ነው እንጂ ላከኝ ቆይ እኔ ቪዲዮ እየቀረስኩ ነው ላከኝ ሲወራ አረጋችሁታል ልጅ ይጎበኝ መጣል ሲወራ አረጋችሁ እንዴ ነገር ይሻላል ቀስ አንቺ የቀስልሽ መስዋዕት እንዳትሆን እኔ እንኳን በወርቅም ፎቶ ነው አይደል አዎ ያው እንትን ላይ መሆናችሁ የሚታወቀው እግራችሁ ሲንጠለጠል ነው አይደል እግሬ ይታያል ሙሉ እግሬ ይታያል አታስብሽ ቢኒያ አይደለም ባዶ እግሬ መሆን ይታያል አትጨነቅ አንተ ናገባ ዮኒናስ እየደወለች ነው 10 ሰዓት ብላት ራስክ አራዋንዲያ ቪዲዮ ትንሽ ፉቴጅ ወሰደ እሺ እናንተ ግን ተመሳሳይ ነገር እናድርግ እጃችን 1 2 3 ቢያንስ ከፍ እናድርግ አይ እኔ ከፍ አደርግም እንጂ ከምባታ ምልክት ይላል እስቲ አንዴ 777 ላምጥ አንዴ የዮኒ ቪዲዮ እሺ አንዴ ጋይስ 1 2 3 በቃ እንውጣ አንተ ነው ቆይ እንዴ እዛ በቁም ውሰዳት እናጋጫታለን ቢኒያም ለምንድን ነው እንዲሸና የምታጠራቀው ቀደም ከይ ቢኒ ወይ አይዞሽ ልታበ እንዴ ዋንቲያ ነይ ማለት ነው እንደውም እስቲ እኔ ግን አሁን ትንሽ ሊያመኝ ነው መሰለኝ ሊያመኝ ነው መሰለኝ እና ፌንት ከጫርኩባችሁ እንዳደነግጡ ተባብራችሁ ተሸከሙ ይሄን ሁሉ ተራራብኝ ይዘን ሳንወጣ እንገፈተር ሰውታችን ማግኘታለን እሺ ዳንሳችሁ በጣም ፎቶ የሚነሳ ሰው አለ በጣም ፎቶ መነሳት የሚወድ ሰው አለ እኔ ግን ከዛ ውስጥ አንዷ አይደለሁም አንቺ ምንድን ነው የምትወጪው እኔ ቪዲዮ ብቻ የዩቲዩብ ቤተሰቦችን ማስደሰት እነሱን የሚጠቅም ነገር መስራት ሲጀምር ካላንቺ እነሱ ማን አላችሁ እኔ ካላነሱ ማን አለ ማንም የለሽ ይሄን ውብ ተፈጥሮ ደግሞ ማን ሊያሳያቸው ይችላል ነይ ግቢልኝ እንዴ ቪዲዮ በቃ ተመቸኝ ኑ የዩቲዩብ ቤተሰቦቿ ደግሞ እየመጣችሁ ከዚህ በኋላ የኔ የዩቲዩብ ቤተሰብ ላይ አንተም የዩቲዩብ ቤተሰብ ይሆናል ግዴታ በቃ ግዴታ መጨረሻለሁ እና አንድ ጊዜ ደግሞ ይዘሻቸው ነው እሺ ሰብሰብ አድርግሽ ሰብሰብ
ባርኬ አብረን ስንሄድ ከዚህ በላይ የሚያምር ነገር አለ። በጣም እዚህ ውስጥ አሁን ሰው በጣም እኔ ሰው እዚህ ውስጥ ቢኖር ደስ ይለኛል። ጌታ ይቻላል። ቦታ አንስተሽ ቦታ ስጥኝና ሰርተሽ መግባት አስፈላጊ አይሰማም አሚኖ ማለት እሷ ናት። ስሟ ነው። በእኛ ግን ማንደር አሚኖ መባል ያለበት ቪዲዮ ሰርተን ነበርና ይሄን እናሳያቸው። ይሄ ዳግም 777 ይሄ ማለት ያው ጠቅላይ ሚኒስትሩ ከመጡ በኋላ በተወኪ አሪፍ ጠቅላይ ሚኒስትሩ ወጥቶ ከዚህ በኋላ ስሩ ብለው ስራ ሰጡን። ከዛ ዳግም 77 ተባለ ማለት ነው። ከዚህም በፊት ግን እንደዚህ አልተሰራም ነበር። እዚህ ጋር ነበር የሚያበቃው እዛ ጋር። አሁን ይሄን ለመስራት ማለት ነው ብዙ ነገር ለምትጀምራት ነው። ብዙ ነገር የሰው ጉልበት ብታይ ከታች ድረስ ምን አሸዋ ድንጋይ ምናምን እያመላለሱ አንቺ እኮ ባዶ እጅሽ ምናምን መውጣት ከብዶሽ ነበር። ሮጣችኋ? እሺ ሩጥ ይኸው ሲንቀጠቀጥ ብትሆን አሪፍ ነው። ግሮ ሲንቀጠቀጥ ጎበዝ እንዴትም ጎበዝ አንድ ጎበዝ ጨርሰሻል። እሺ አሁንም ቀጥል ሂድ። በቃ ቀጥል በቃ ራቃችሁ በጣም እኔ ደከመኝ። በቃሽ። አዎ በቃ ገራሚ ቪዲዮ ነው። በሉ ተላፉ። ይሄን ቪዲዮ ነው ገራሚ። አንቺ አቅም የለውም። አንቺ ወፋቅም እዛ ጋር እንቀጥልሻል። ጀመር ልጅቷ ሆን ብላ ምንም አልታውስም። አንቺ ምን ይዛ ነው የምትለው? ያኔ ላከኝ ገርች ለምን ኦኬ ጾም ነው ለካ እሃፉ ጋይስ በሞተር ነው የሚሄደው። እነሱ ስለሚፈሩ በሞተር መሄድ በሞተር ነው የሚሄደው። በጣም ፈጥናቸው እነሱ ለዚህ ሳውሎ ፋሪ ነው። ደክሞኝ ምናምን እንለሽንና ከዛ አብረን እንሄዳለን። ትልቅ ቦታ ነው የምንሄደው። በጣም ደስ የሚል ቦታ። አሁን የት ነው የምትወስደው? ይቻላል። እዛ ነው ምርጥ ጊዜ እናሳልፋለን አይደለ? ያ በጣም ደስ ይለኛል። አባራ ቴንክ ዩ በልቻለሁ። አያት ምሽ ብላ ከጊዜ አልጨርስም። ለዛ ነው እሺ ታስቀራለሽ። ተራራውን አሳያችሁ እንዴት እንደሚያምር። በጣም የሚያምረው እኔ በእንትን አልሄድም ብያቸው ነው። በመኪና ማለት ነው። በሞተር ስለሚመጣ ህጉን በሞተር አይደለ? አዎ
እና በመኪና መጡ እነሱ በመኪና ይመጣል ግን ያው ስለሚፋ አይቀርም ልቤ አንዴ ሰላም 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 ይላል እና ልጆች ተማሪዎች ይመራለን አታናለን ፍሬን አፈራለሁ